የሰዎችን የግል ህይወት በተለይም ደግሞ የብዙሃንን ትኩረት የሚስቡ ታዋቂ ሰዎችን ምርጫ ማወቅ ሁልጊዜም ለአድናቂዎቻቸው አዲስ ነገር ነው። ከነዚህ ምርጫዎች መካከል ደግሞ የሃይማኖት ለውጥ አንደኛውና ዋነኛው ነገር ነው። ታዲያ በዛሬ ቪዲዮአችን በኢትዮጵያ የስነ ጥበብ ዓለም ውስጥ ስማቸው በጉልህ የሚነሳ ነገር ግን በተለያዩ ምክንያቶች የነበሩበትን እምነት ቀይረው ወደ ሌላ እምነት የተቀላቀሉ ታዋቂ አርቲስቶችን የምናይ ይሆናል። ታዲያ እነዚህ አርቲስቶች ከየትኛው ሃይማኖት ወደ የትኛው ሃይማኖት እንደቀየሩና አሁን በምን ሁኔታ ላይ እንደሚገኙ በዚህ ዝርዝር ይዘንላችሁ መጥተናል። እስከ መጨረሻው ድረስ ቆያችሁ እምነታቸውን ይቀይራሉ ብላችሁ የማገምቷቸውን ታዋቂ አርቲስቶችን ታገኛላችሁ። ከመጀመራችን በፊት ግን ይህን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ወደ ዝርዝራችን በመጀመሪያ የምናገኛት ተወዳጇ ተዋናይት አዚዛ አህመድ ናት። አዚዛ ከስሟ እንደምንረዳው ቀድሞ በእስልምና እምነት ውስጥ የነበረች ቢሆንም ቆይታ ግን እምነቷን ወደ ኦርቶዶክስ ተዋህዶ ቀይራለች። አዚዛ አህመድን ብዙዎቻችን የምናስታውሳት ድሮ በሰራቻቸውና እጅግ ተወዳጅ በነበሩት የኢትዮጵያ ፊልሞች ላይ ባሳያችው ድንቅ የትወና ብቃት ነው። በአሁኑ ሰዓት ግን ኑሮዋን በአሜሪካ ስላደረገች ከስነ ጥበቡ ዓለም ራቅ ብላ ትገኛለች። ሌላኛዋ እምነቷን የቀየረች ታዋቂ ተዋናይት ሰገን ይፍጠር ናት። ሰገን ቀድሞ የኦርቶዶክስ እምነት ተከታይ የነበረች ሲሆን በኋላ ግን ወደ ፕሮቴስታንት እምነት ቀይራለች። እሷም ልክ እንደ አዚዛ ሁሉ በአሁኑ ወቅት በውጭ ሀገር እንደመኖሯ መጠን ከፊልሙ ዓለም ብቅ አትልም። ቢሆንም ግን በወቅቱ የተወነቻቸው የተለያዩ የሲኒማ ስራዎች ዛሬም ድረስ በህዝቡ ዘንድ በከፍተኛ ሁኔታ የሚወደዱና የሚታወሱ ናቸው። በመቀጠል የምናገኛት ወጣቷና ባለ ተሰጥኦዋ ድምፃዊት ቸሊና ናት። በአሁኑ ሰዓት ግን የቀድሞዋ ድምፃዊት ብንላት ይቀላል። ምክንያቱም አሁን ላይ ሙሉ በሙሉ ወደ መንፈሳዊ ህይወት በመግባት ዘማሪ ሆናለች። እምነቷንም ከኦርቶዶክስ እምነት ወደ ፕሮቴስታንት የቀየረች በዛም በዝማሬ እያገለገለች የምትገኝ ድንቅ ወጣት ናት። ቀጥለን የምናገኛቸው አንጋፋው ተዋናይ ጋሽ ሰለሞን ናቸው። ጋሽ ሰለሞንን በኢትዮጵያ የፊልምና የቲያትር ታሪክ ውስጥ የማያውቃቸው የለም ማለት ይቻላል። የእሳቸውን የእምነት ለውጥ በተመለከተ ሙሉ በሙሉ የተረጋገጠ መረጃ ባይኖርም ከፕሮቴስታንት እምነት ወደ ኦርቶዶክስ ተዋህዶ እምነት እንደተቀየሩ በተለያዩ ማህበራዊ ሚዲያዎችና በሰዎች ዘንድ በሰፊው ይወራል። ቀጣዩ ታዋቂው ተዋናይ ሸዋፈራው ደሳለኝ ነው። ሸዋፈራው ከኦርቶዶክስ እምነት ወደ ፕሮቴስታንት እምነት የተቀየረ የጥበብ ሰው ነው። በተለይም በሚያስቅና ማራኪ አቀራረቡ በብዙዎች ዘንድ የሚወደድ ሲሆን የወንዶች ጉዳይና ሌሎች አንጋፋ ፊልሞች ላይ በሰራው ድንቅ ትወና ሁላችንም በደስታ የምናስታውሰው አርቲስት ነው። በመቀጠል የምናገኘው በመድረክ ስሙ ጂ መሳይ እየተባለ የሚጠራው ድምፃዊ ጌታ መሳይን ነው። ይህ ድምፃዊ በተለይ በወጣቶች ዘንድ ተወዳጅ የሆኑ በርካታ ነጠላ ዜማዎችን ለአድናቂዎቹ በማድረስ ይታወቃል። ሆኖም ግን በቅርቡ ባስተላለፈው ይፋዊ መረጃ የጀመራቸውን ዓለማዊ የሙዚቃ ስራዎች በሙሉ መሀል ላይ በማቆም እምነቱን ወደ ፕሮቴስታንት እንደቀየረና ወደ መንፈሳዊ አገልግሎት እንደገባ አስታውቋል። ሌላው ለበርካታ ታዋቂ አርቲስቶች ግጥምና ዜማ በመስጠት እንዲሁም በራሱ ሙዚቃዎች የምናውቀው አቤል ሙሉጌታን ነው። በቅርብ በወጡ መረጃዎች መሰረት አቤል ሙሉጌታ እምነቱን ወደ ፕሮቴስታንት በመቀየር በአሁኑ ወቅት በመንፈሳዊ ዝማሬ አምላኩን እያገለገለ እንደሚገኝ ታውቋል። በመቀጠልም በዘጠናዎቹ መጀመሪያና አጋማሽ ላይ በኢትዮጵያ ሙዚቃ ውስጥ እጅግ ስኬታማና ተወዳጅ የነበረው ድምፃዊ ጥበቡ ወርቅዬ ሌላኛው ስሙ የሚነሳ አርቲስት ነው። ጥበቡ በወቅቱ በነበሩት ምርጥ የሙዚቃ አልበሞች የብዙዎችን ልብ መግዛት ችሎ የነበረ ሲሆን አሁን ላይ ግን ዓለማዊ ሙዚቃን ትቶ በፕሮቴስታንት እምነት ውስጥ የቤተ ክርስቲያን አገልጋይ ወይም ፓስተር በመሆን እያገለገለ ይገኛል። ከዘጠናዎቹ ሳንወጣ የምናገኛት ሌላኛዋ ድንቅ አርቲስት ልዩ በሆነ ድምጿና በሙዚቃ ፍልስፍናዋ ብዙዎቻችንን ስታስደምም የነበረች ተወዳጇ ድምፃዊት ዘሪቱ ከበደ ናት። ዘሪቱ በአሁኑ ወቅት በፕሮቴስታንት እምነት ውስጥ የምትገኝ ሲሆን በዛም የተለያዩ ዝማሬዎችን በመዘመር ትገኛለች። በመጨረሻም በጣም ብዙዎች የሚወዱት የሚያደንቁትና የኢትዮጵያ ሙዚቃ የትዝታው ንጉስ ተብሎ የሚጠራው አንጋፋው ድምፃዊ ማህሙድ አህመድ ነው። ማህሙድ ልክ እንደ ስሙ ቀድሞ በእስልምና እምነት ውስጥ ያደገና የነበረ ቢሆንም በአሁኑ ወቅት ግን እምነቱን ወደ ኦርቶዶክስ በመቀየር የክርስትና እምነት ተከታይ ሆኗል። ውድ ተመልካቾቻችን ሃይማኖታቸውን የቀየሩ 10 ታዋቂ የኢትዮጵያ አርቲስቶችን የያዘው የዛሬ ቪዲዮአችን ይህን ይመስል ነበር። ከእነዚህ አርቲስቶች መካከል የእምነት ለውጥ ማድረጋቸው ያስገረማችሁ የትኛው አርቲስት ነው? ሀሳባችሁንና አስተያየታችሁን ከታች ባለው የኮመንት መስጫ ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ወደፊት እንደዚህ ያሉ አዝናኝና አስተማሪ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ ማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ይህ ልዩ መረጃ ነው።